አሁን ደውሎልኝ ነበር ፓስት እንትና ፖስት ማን ነው ፕሮፌሰር ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተወሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለህ እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት አገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በልተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋሄድ ማለት አሁን ከኔ ከመሄድ ከነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለ አንተ ምን ትላለህ መሰለህ? እሺ እኔ ከምናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግርህ ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንበለው። አሁን ከነሱ ሲመጣ ነው ጥሩ። በጣም ጥሩ። ከዛ ቆይ እኔ ደግሞ ተበካክሬ እነግራችኋለሁ ነው ብዬ ከዛ በቃ እሱና ቄስ አፍታሙን ጠርቼ ደብዳቤ ሰጥቷለሁ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለ? በቃ አሁን ከጠየቀኝ እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ ዝብየ ማታ ሰምቻለሁ ጭምጭምታ። ስለዚህ ኃላፊነቱን እሱ ይወስዳል እንዴ? በቃ ዲቴል እሱ ጻፊው አሁን ኦኬ እሱ ነው ጻፊው ዋናው ማተም ራሱ እሱ ጋር ያለው ኦኬ። ግን አሁን እንደነገርኩ ያው እንግዲህ አንድ 3-4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ ለዛ መሰለኝ አሁን በአካል እንገናኛለን እና ያወራው ዝም ብለህ ሌሎችም ያግዙሃ እንደዛ ነው እንዳታረግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ታዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው ነገ መልሶ በሆነ በኩል እንደሚያገኝ ያውቃል ይታወቃል። ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። ደውሏል ባለፈው። በቃ ስለዚህ አሁን የሆነ ሰው ለኔ ደውሎልኛል መጀመሪያ ከሱ ጋር ላውራ ብሎስ መሰለኝ።